ግን ኤርሚያስ በኮሆስት ያቀረብኩልን ውይይት አንተ ባቀረብከው ስለተቀበልኩት እባክህ የሁሉ ሰው እየሰማ ቀኑን እንድትነግረኝ በውስጥ እጠብቃለሁ። እዚሁ ልንገርህ። በኮሆስት ጥሪህን አልቀበለውም። ለምን? ሚዩት አድርገው። አየሁ አይደል እንዴት እንደሚረብሽ። ሚዩት አድርገው። ሀሳቡን አንዴ ጨርስና ከዛ እንትን እንላለን። የሚያስቀው ለምንድን ነው 8800 ሰዎች አላችሁ እዚህ። ለምንድን ነው በኮሆስት ጥሪውን የማልቀበለው? አንዴ ከእስልምና ሃይማኖት ተከታይ ጋራ ዲቤት ሲያደርግ እንደዚሁ በነገረ ክርስቶስ ጉዳይ ላይ ማለት ነው። ያ እስልምና እምነት ተከታይ የነበረ ሰው በነገረ ክርስቶስ ጉዳይ ገድላትና ድርሳናት አነሳበት። ድርሳነ መድኃኔዓለምን አነሳበት። እዛ እየተከታተልኩ ነበር። ድርሳነ መድኃኔዓለምን ሲያነሳበት ቪዲዮውን እኔ ፔጅ ላይ አስቀምጥላችኋለሁ። ልክ ድርሳነ መድኃኔዓለምን ማንበብ ሲጀምር የእስላሙ ድምፅ እንዳይሰማ ሚዩት አደረገው። ጽሑፋን ሁሉ ስክሪንሾት አድርጌያለሁ፣ ፎቶ አለ። እናም ደግሞ ሚዩት አድርጎት አይሰማም። ድርሳነ መድኃኔዓለምን እያነበበ ነው እስላሙ። በዚህ ጉዳይ ላይ ጥያቄ እንዲጠይቅ በወዲህ በኩል ያሉት ኦርቶዶክሳውያን እንዳይሰሙ ሚዩት አደረገው። እሱን ፔጄ ላይ አስቀምጠዋለሁ። ይሄ ስጋት ስላለኝ በኮሆስት ጥሪህን አልቀበልም። አንድ ሰው ብቻ አንተ ቤት ከከፈትክ ሞዴሬተሮችን በሙሉ አውርደህ ሚዩት እንዳያደርጉኝ ማለት ነው። አውርዳለሁ ሙሉ አንድ ሰው ዮኒ ጋር ማለት ነው። ቴንክ ዩ ዮኒ ጋር ልጨርስ። አልጨረስኩም። አንድ ደቂቃ ላጠቃል። ስለዚህ የሞዴሬተር ማንመስ የኮሆስቱን ጥሪ ማልቀበልህ እኔ በማነብ ሰዓት ላይ ኦርቶዶክሳውያን እንዳይሰሙ እንደዛ እንደ እስላሙ ሚዩት እንደምታደርገኝ ጥርጣሬ ስላለኝ አልቀበልም። ከዚህ ይልቅ ዮኒ ጋር ሆኖ እኔ እናንተ ዮኒ ደቂቃ ይዞ ወይ ደግሞ ሌላ አንድ ከኔ ጋር ገብቶ ይዞ ሌላ አንድ ሰው ገብቶ ኤፍሬምን ወይ ሜሎስን ይዤ ዮኒና ሜሎስ ቤቱን እየመሩት እኔና ልደት እዚሁ ማንም ሚዩት አያደርግም፣ እዚሁ እናወራለን። ያለ ኮሆስት እቀበላለሁ። በኮሆስት ግን እስላሙን ሚዩት እንዳደረግከው ሚዩት እያደረከኝ ወይ ደግሞ ያንተን እኔ በማወራ ሰዓት ላይ ኦርቶዶክሳውያኑ እንዳይሰሙ ልትዘጋ እንደምትችል ፍንጭ ስላለኝ መረጃም ስላለኝ አልቀበልህም በኮሆስት። ዋን ቱ ዋን ግን እዚሁ አንድ ላንድ እናወራለን ማለት ነው። ቴንክ ዩ። እሺ አንድ ሐሳቤን ልናገር። ይሄንን የምናገረውን ንግግሬን ሪከርድ አድርጉት። ወይል እንግዲህ እንደምታውቁት የፈሪዱላን የተሰነዘረብን የፈሪዱላ ወይም የእናቴ ቀሚስ አደናቀፈኝ የሚባል ነገር ነው የሰማነው። ከዚህ በፊት ሙስሊሙን በነገረ ክርስቶስ ጋር ስትወያይ ሚዩት አድርገዋል። ልጁን ሚዩት ያደረግኩበት ዋነኛ ምክንያት ውይይት ሲያደርግ የነበረበት ስነ ምግባሩ እጅግ በጣም አጸያፊ ስለሆነ ነው እንጂ ለውይይት ሌላ ምንም አይነት ወይም ደግሞ እሱን ያለማዳመጥ ምክንያት ሆኖኝ አይደለም። ከኤርሚያስ ጋር የምናደርገው የውይይት ርዕሳችን በመዳን ዙሪያ ላይ እና በመዳን ዙሪያ ላይ ደግሞ እሱ ራሱ እስከዛሬ ድረስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንድ የሆነ እናቱ የወለደችው እንደው በመድኃኔዓለም በተሰቀለው ኑና መታችሁ በገድላት ድርሳናት በመዳን ዙሪያ ላይ አውሩኝ እያለ ለዘመናት ሲያወራ የነበረ አንድ ግለሰብ ዛሬ በአደባባይ መወያየት እንደማይችል አሳይቶናል። እኔ እዚህ ጋር አንድ ልጨርስ እንዳታቋርጠኝ። እኔ አሁንም ድጋሚ እዚህ ጋር ቃል የምንገባው ነገር አንድ ጊዜ ልናገር እንዳታቋርጠኝ። አንድ ጊዜ እንዳታቋርጠኝ። አንድ ሀሳቤን ልጨርስ ፕሊዝ። ፈሪ ነው አላልኩኝም። እኔ ፈሪ ነው አላልኩም። ዋን ሳይድድ መሆንን ፈለክ ማለት ትችላለህ። አልፈራም። ልናገር ሀሳቤን ልናገር። እኔም በውሸት ሲከሰኝ አንተ ከዚህ በፊት አልሰማም አላየህም አይደለ? ባልሰማበት ስለዚህ እኔም ደግሞ እንድናገር ፍቀድልኝ። ግን ይቅርታ ልናገር። አንዴ ልናገር ግን አትዋሽን። የቤት መጣል እኔ በፍጹም አልዋሸሁም። አንተ ከመጀመሪያም ጀምሮ እየነገርኩህ ያለው በፍጹም አልዋሸሁም። ከፈለግ መደገፍ ትችላለህ እነሱን በግልጽ። እኔን ግን እንዳታቋርጠኝ። እነሱን ከፈለግ በግልጽ መደገፍ ትችላለህ፣ እኔን ግን አታቋርጠኝ። ስለዚህ አንተ ኦልሬዲ የፕሮቴስታንት ሳይድ ሆነህ ነው የገባው እዚህ ላይ። ለዛ ነው ቅድም ስናገር የነበረው። አልዋሸሁም። ዋሽተሃል። ፈርቶ አልፈልግም አለ። ሀሳቤን አልጨረስኩም። ገና ሀሳቤ ዋሽተሃል ማለት የጀመርከው ሴራ እየሰራ አይደል?
ዮናስ ይሄ ፌር የምትሆን ከሆነ ወይ ላውራ ወይ እወጣለሁ። ይሄ ምንም ለኔ በቂ አይደለም። ጠይሾ ማስተባበል ግን እኔ እዚህ ጋር ያለው አትዋሽም እያልኩ ነው። አንተ እኔ እዚህ ጋር ያለው ደግሞ እኔን አትጫነኝም ነው የምልህ። እዚህ እንደፈለግህ አትጫነኝም። ኖ አትዋሽም እያልኩ። ስለዚህ አንተ ራሱ በስነ ስርዓት ማዳመጥ ከቻልክ አዳምጥ፣ ያለበለዚያ ምንም ችግር የለውም። አንተ ስላለ አይደለም እኛ የምንወያየው እስከዛሬ ድረስ መወያየቱ አቅም ስላለን የምንወያየው እንጂ አንተ ስላለ አይደለም የምንወያየው። ከዛ በስነ ስርዓት ታዳምጥ ነው ማያልክ ነው እኮ አንተ እንደዚህ አንድ ባናቱ ይተካል።